Welcome እንዴት ናችሁ? ይሄ እንግሊሽ ዊት ፍቅር ነው። ዛሬ የምናየው ቶፒክ ቴንስስን ይሆናል ማለት ነው። ቴንስስ ብዙ ጊዜ በእንግሊዝኛ ግራመር ወይም ሰዋሰው ውስጥ ባክቦን ከሚባሉት ቶፒኮች መካከል ቴንስስ በደንብ ሃይሊ የምናውቀው ነው። ቴንስስን በደንብ ማወቅ የምናወራውን ነገር ለአድማጭ ወይ ደግሞ የምንጽፈው ነገር ለአንባቢ በስነ ስርዓት መድረሱን ቼክ የምናደርግበት ወይም ደግሞ የምናረጋግጥበት አንደኛው አካል ነው ማለት ነው። ከዴፊኒሽናቸውን ጀምር። These are time references of actions. አንድ ድርጊት የተካሄደበትን ታይም ሬፈረንስ የሚያሳዩን የሚጠቁሙ የግራመር አካላት ናቸው። ቴንስስ ማለት አንድ አክሽን ሀፕን አረገ፣ መቼ አረገ፣ ትናንትና ነው የተካሄደው ወይንስ ዛሬ ነው ወይንስ ነገ ነው። ይህ ማለት በሶስት ታይም ሬፈረንሶች የምናየው ነው። ከሱ በፊት ግን ማየት ያለብን ነገሮች አሉ። These are closely linked to verbs. verbs ከparts of speech ትምህርታችን እንደምንረዳው የግራመር ባክቦን የምንለው ነው። የጀርባ አጥንት ነው verb ማለት ድርጊትን አመልካች፣ ከዛ ውጪም ብዙ ነገሮችን አመልካች ነው። ነገር ግን 90% of the time ድርጊትን የሚያመለክትልን የግራመር ወይም የሰዋሰው አካል ነው። ስለዚህ ይሄ ድርጊት መቼ ተካሄደ የሚለውን ነገር አንድ ላይ የሚያጣምርልን ቴንስ ከመሆኑ መጠን verb እና ቴንሶች እጅና ጓንት ናቸው ማለት ነው። The English grammar has 12 tenses. 12 የተለያዩ የቴንስ አይነቶች አሉት የእንግሊዝኛ ሰዋሰው። በተጨማሪ ደግሞ 4 ወይም 5 የሚሆኑ ኮንዲሽናል ቴንስስ የሚሉ አሉ። እሱም በሌላ ኮርስ የምናገኘው ይሆናል። Major classifications are present tenses, past tenses, future tenses. ሶስቱ ሜጀር ክላሲፊኬሽኖቻችን present, past እና future ናቸው። ከእያንዳንዳቸው ስር 4 ተመሳሳይ የሆኑ ሰብ ካቴጎሪዎች አሉ። 4ቱ ሲባዙ ከ3ቱ ጋር 12 ቴንሶች በአጠቃላይ የእንግሊዝኛ ግራመር ፖዜስ ያደርጋል ማለት ነው። ኦኬ ሶ 12 ናቸው ካልን እንዴት እንደመጡ እንይ። ሶስቱም ትልልቅ ካቴጎራይዜሽኖቻችን በውስጣቸው ሲምፕልን፣ ኮንቲኒየስን፣ ፐርፌክትን እና ፐርፌክት ኮንቲኒየስን ይይዛሉ። በእንግሊዝኛ የግራመር ህግ ውስጥ እነዚህ 4ቱ ሰብ ካቴጎሪዎች በምስል ይካተታሉ ማለት ነው። በእያንዳንዳቸው ስር ይካተታሉ። ስለዚህ ሶስቱን በ4ቱ ስናባዛ 12 ቴንሶች እንዳሉን በማይንዳችን አስበን ነው ጥናታችንንም ንግግራችንንም አስዩም አድርገን ኮንሲደር አድርገን የምንጀምረው ማለት ነው። አደረጃጀታችን ወይም ስትራክቸራቸው ትንሽ ቆይተን እናያለን። እስከዛው ግን ኔቸራቸውን ከመጀመሪያው ስንጀምር ሲምፕል ፕሬዘንት ቴንስ። ሲምፕል ፕሬዘንት ቴንስ 2 ወይም 3 የሆኑ ጥቅሞችን ሰርቭ ለማድረግ የምንጠቀመው የቴንስ አይነት ነው። የመጀመሪያው በዓለም ዙሪያ የሚታወቅ ሀቅን ለመጥቀስ ስንፈልግ ኬንያም ሆነ ኦስትሬሊያም ሆነ ኢትዮጵያም ሆነ wherever in the world አንድ ፋክት ለመግለጽ ስንፈልግ የምንጠቀመው ቨርቡን የምናስይዘው ፎርም በሲምፕል ፕሬዘንት ቴንስ ይታሰራል። በሁለተኛ ደረጃነት በተደጋጋሚ የምናደርጋቸው ዴይሊ ሊሆን ይችላል፣ ዊክሊ ሊሆን ይችላል፣ በአመት አንዴ ሁለቴም ሊሆን ይችላል። the fact of the matter is በድግግሞሽ የምናደርጋቸውን አክሽኖቻችንን ወይም habitual actions እንላቸዋለን። እነሱን ለመግለጽ ስንፈልግ ቨርቡን የምናስይዝበት ፎርም ነው። present continuous ቃሉ continuous ማለት ምን ማለት ነው? ከሆነ ስታርቲንግ ፖይንት እስከሆነ ኤንዲንግ ፖይንት ድረስ ላስት ያደረገ አክሽንን መግለጽ ስንፈልግ የምንጠቀመው ጉዳዩ ፕሬዘንትሊ ነው ኦከር እያደረገ ያለው። at the same time አንድ ቦታ ላይ ተጀምሮ ያለቀ ሳይሆን ከፖይንት ኤ እንበለው እስከ ፖይንት ቢ ወይም ከፖይንት ሀ እስከ ፖይንት ለ ድረስ ኦከር ያደረገ ለዛ ታይም ስፓን 2 ሰከንዶች ሊሆን ይችላሉ፣ 2 ዓመታት ሊሆን ይችላል፣ 1 ወር ሊሆን ይችላል። it doesn't matter ታይም ስፓኑ ርዝመቱ ሳይሆን ማተር የሚያደርገው በማይንዳችን ኮንቴክስቱ ምንድነው? ከአንድ ፖይንት ወደ አንድ ፖይንት በምናወራበት ሰዓት ፕሬዘንት መሆኑን የሚገልጽልን እሱ ነው። በምናወራበት ሰዓት የምናደርገውን ነገር መጥቀስ ስንፈልግ የምንጠቀመው የቴንስ አይነት ነው ማለት ነው። ሶስተኛው ፕሬዘንት ፐርፌክት ቴንስ። ፐርፌክት ቴንሶችን ኮንሲደር ስናደርግ ኮንቴክስትን ኮንሲደር ማድረግ አለብን። ፐርፌክት ቴንሶች ትንሽ ያዝ ሊያደርጉን የሚችሉት እንደ ሲምፕል እና ኮንቲኒየስ በአንድ ግራስፕ ላናደርጋቸው የማንችልበት አንደኛው ሪዝን ከኮንቴክስት ጋር አያይዘን ስለማንረዳው። ኮንቴክስት ማለት ለምሳሌ let's assume me and my friend are talking about something ዲስከስ እያደረግን ስለሆነ ጉዳይ ዲስከስ እያደረግን ሊሆን ይችላል። ወይም ደግሞ ከዚህ ዲስከስ አድርገን እናውቀዋለን ያን ጉዳይ የምናውቀውን ነገር ላይ የተደረገ አክሽን at some point in the past አክሽኑ ኦከር አድርጎ ነገር ግን አሁንን ፕሬዘንት you see ፕሬዘንት የተባለበት ሪዝን እሱ at some point in the past ኦከር አድርጎ አሁን ኢፌክቱን አሁን የምናየው ነገር ሲሆን
ያኔ በሲምፕልም በኮንቲኒየስም ሳይሆን የምንገልጸው በሲምፕል ፓስትም ሳይሆን የምንገልጸው በምን ይሆናል ማለት ነው? በፐርፌክት ቴንስ ይሆናል ማለት ነው። ስትራክቸሩን ትንሽ ቆይተን እናያለን። እዛው ላይ ተያይዘው ደግሞ ኮንቲኒየስን ቅድም ስናይ ዩ ሪመምበር አይደል? ፐርፌክት ቴንስን ደግሞ ስናይ ዩ ሪመምበር። ፐርፌክት እና ኮንቲኒየስ አንድ ላይ ቢመጡስ? አንድ ነገር ፐርፌክትም ሆኖ ኮንቲኒየስም ሆኖ በፕሬዘንት ፎርም አሁን ላይ ስንናገረው ምንድን ነው ስንል አሁንም ቢሆን አክሽኑ ኢን ፓስት ነው ኦከር ያደረገው። ኢን ፓስት ኦከር አድርጎ ፎር ሰም ዲዩሬሽን ኦፍ ታይም ነው። ግን አንድ ፖይንት ላይ ፎር ሰም ዲዩሬሽን ኦፍ ታይም ኦከር አድርጎ የአሁን ንግግራችንን የአሁን ዲስከሽናችንን አፌክት ሲያደርግ የምንገልጽበት የቴንስ አይነት ነው ማለት ነው። ቀጣይ ፓስትን ከሲምፕል ከኮንቲኒየስ ከፐርፌክት እና ከፐርፌክት ኮንቲኒየስ ጋር ግን ምና ይሆናል።